በኳታር ሀገር የሚሰሩ ኢትዮጵያውያን ሴቶችን በፍቅር እያጠመደ ከነዛ የሆነ ነገር ተሰርቶ ይጠብቀ ምናምን ብለው አሳምኗቸው ገንዘብ ይልክላችሁ እንዲልኩ ያስደርጋቸዋል። በዛ ሰዓት እኔ በጣም ተስፋ ቆርጬ ነበር። እኔ በቃ መሞት ነበር እያሰብኩት የነበረው። ግን አሁን በጣም ደስ ብሎኛል። እግዚአብሔር ይመስገን። መቼስ እግዚአብሔር ይክሳል፣ እንደሰው አይደለም። በጣም ደስተኛ ነኝ። ለአመታት የለፈውበት ገንዘቤ ተመልሶልኛል፣ ንብረቴ። አንተንም በጣም ነው የማመሰግነው። እኔ ተዳች እንደዛ የምታስበው ከኔ ጋር እያወራሻለሽ? አዎ አንተ ጋር እንታወቃለን። በደንብ ታውቀኛለህ። አንተ ነው እንደምታመሳጥራችሁ እኔ ሜዳ ላይ ለመጣል ያን ያክል ሴራ ለኔ ታሰራላችሁ። 80 ተፈራሩ ነው። ከተፈራረሙ በኋላ ነው ይሄን ነገር የሚያደርገው። ኦኬ። ድንገት እንኳን በማከላቸው ብሬክ አፕ ቢፈጠር ወደ ፍርድ ቤት ሄዳ ፍርድ ቤት ደግሞ ፍቺ ነው የሚጠይቀው። ፍቺ ሲባል ደግሞ ቤት ንብረት መካፈል ይኖራል። ይሄ ሳይኖር ቀድሞ በሁለቱ ስም ያለው በኔ ስም ያዞርልኛል ማለት ነው። እሷን አታላት እንድትፈርም ምናምን ካደረገ በኋላ በኔ ስም ይዞራል። ፍቺ እንኳን ብትጠይቅ የመካፈል መብት የላትም ማለት ነው። እዚህ ስራ 7 አመት ሆኖናል። ኦኬ። በጣም ቆይታችኋል። በ7 አመት ውስጥ በጣም በርካታ ብሮች ወደ ከ10 ወደ 20 ሚሊዮን ምናምን ብር ምናምን ሰርተናል። ብር ብቻ ወይስ ንብረትም ወደ 8 ምናምን የሚሆኑ ቤቶች በኔ ስም አሉ። ኦኬ። አዎ ሌባ ነው። በጣም ሌብነትን ስለነገርኩ ነው። በጣም ጤነኛ ነኝ። በጣም ጤነኛ ነኝ። አዎ ንብረቴን ልትወስዱ ስትሉ በጣም ታመሜ ነበር። እኔ እንኳን የእናንተን ውለታ መመለስ የምችልበት አቅም የለኝም። እኔ እውነት አልመሰለኝም ነበር ከመጀመሪያው። ያው ውሸት መስሎኝ ነበር። እንግዲህ ማህበራዊ ሚዲያ ላይ ብዙ ውሸት እናያለንና እንደዚህ በፍጥነት የምትደርሱልኝም አልመሰለኝም ነበር። በጣም ነው የማመሰግነው። ዶቹን ይዣቸው መጥቻለሁ ማለት ነው። እሺ። እና ሰነዶቹ ላይ ተፈርምና እናስገባቸዋለን ማለት ነው። እኛ ሰነዶቹን ደስ ይለኛል። እነዚህ ላይ ፈርምልኝና ያው ከታች እኔ ፈርሜያለሁ። እሺ። ሶስቱ ላይ ፈርምልኝና እሺ። በቃ ያው ቀላል ነው፣ ማንበብ የማይጠበቅብህም። ያው እንዳልኩ ትርፍ ላለው ነገር ስለሆነ ሁሉም ነገር በማንበብ ጊዜን አታጥፈው። ፈርምና ያው እኔም ስለቸኮልኩኝ በቃ ሙሉ ማስረጃው እዚህ ውስጥ አለልሽ ማለት ነው። እሺ። በጣም ነው የማመሰግነው። አመሰግናለሁ በጣም ማትጨናነቂ። ያው እንግዲህ ንብረቴን ወደኛ አፍርኩበት ነው። ገብቶሃል አይደለ? ጭራሽ ከሱ በጣም ቪዲዮን ከመጀመራችሁ በፊት እንግዲህ ብዙ ሰዎች ላይ የተዳረሰ ስላልሆነ ላይክ በማድረግ እንግዲህ ሁላችሁም ቪዲዮን የምትጀምሩ ሰዎች ላይክ በማድረግ ቪዲዮን እንድትጀምሩ በአክብሮት እንጠይቃለን። ሰላም ተመልካቾቻችን እንደምናችሁ እንደምከርማችኋል። ዛሬ እንግዲህ በአንድ የክትትል ቪዲዮ መተናል ማለት ነው። ይሄም የክትትል ቪዲዮ እንግዲህ እህታችን ከኳታር አንድ ቮይስ ልካለን ነበር። እሱን ሰምተን እባክህን ሸባው አግዘኝ፣ እባክህን ለሌሎች ሴቶች እንደደረስከው ለኔም ድረስልኝ። እባክህን ባለቤቴ ነው የልጆች አባት ነው ብዬ ባሰብኩት ሰው ተከድቻለሁ። ቤት ሰርተናል፣ ሀገራችን ሄደን እንገባለን ብሎ ያለኝን ገንዘብ በሙሉ ሰብስቦ ወስዶ የውሸት ማስረጃ እያሳየኝ ከርሞ ዛሬ ግን ስሰማ በወንድሙ ስም አዙሮታል። እኔ አሁን እዚህ በሽታ ላይ ወድቄያለሁ። እባክህን አግዘኝ። ለሱ ብዬ ቤተሰቦቼን ጥዬ ሀገሬን ጥዬ መጥቼ እሱ ግን መሀል ሜዳ ላይ ጥሎኛል። እባክህን እርዳኝ፣ ንብረቴን አስመልስልኝ። አሁን አካውንቴ ላይ ምንም አይነት ገንዘብ የለም። እዚህ ሜዳ ላይ መቅረቴ ነው። እኔ ለሱ ብዬ ብዙ ነገሮችን አድርጌያለሁ። እሱ ግን አሁን መሀል ሜዳ አውላላ ሜዳ ላይ ጥሎኛል። እባክህን ንብረቴን አስመልስልኝ። እንግዲህ ቮይሱን እንዳዳመጣችሁት ነው ውድ ቤተሰቦቼ ማለት ነው። ያው እንግዲህ እህታችን እወደዋለሁ፣ ነገ ወደፊት ወልደን ከብደን ብዙ ደረጃ አብረን እንኖራለን የምትለው ባለቤቷ የሰራችውን ቤት እንግዲህ ከርቷት በወንድሙ ስም አርጎታልና ንብረቴን አስመልሱልኝ ነው እንግዲህ ያለችው። እህታችንን እንግዲህ የሰጠችን ማስረጃዎች እንዳለ ተቀብለን ልጁ አለበት የሚባልበት ቦታ ከሄደን ማጣሪያውን እንግዲህ እንሰራለን ማለት ነው። ሁላችሁም አብራችሁን ቆዩ። አመሰግናለሁ። ያው በስልክ እንዳልኩ ትንሽ ስራው ከባድ ስለሆነ ያው እኔ እናንተ በደንብ በአካል መተዋወቅ አለብን ብዬ ነው ዛሬ የጠራሁት ማለት ነው። ያው ሰፈር ውስጥ የጠራሁት ትንሽ ስራው ሪስክ ያለው ስራ ስለሆነ ለዚህ አደባባይ ላይ በግልጽ በጋሃድ መውጣት የለብህም። ለዛ ነው። እሺ። አረ ጥሩ አርጋ ሌላ ነገር እንዳታስብ። አረ በጭራሽ ተጠንቀቁ። ጥሩ ነው። እና ስራው ምን መሰለ
ዲያስፖራዎች ምናምን ከውጭ ሲመጡ ወንድም ሴትም ማቅረብ ነው ለነሱ እና ከዛ በኋላ ደግሞ 2 እና 3 ቀን ካደሩ በኋላ ዲያስፖራዎቹ የያዙት ብር ይጣራና ሰው ልከን እነሱን እናዘርፋቸዋለን ማለት ነው። ተግባባን? የኛ ስራ እሱ ነው። ስለዚህ በዶላር ነው ጨዋታው ማለት ነው። እኛ እዚህ ጋር የምንሰራው ደና ሴቶችን እናመጣለን። ደና ሴት መንገድ ላይ ስናይ ለዚህ ስራ እየመለመልን እንመርጣለን ማለት ነው። አሪፍ ሐሳብ ነው። እና ያው አንተም ሰፈር ውስጥ ትንሽ በጣም ሁሉም ስለሚያውቁክ ሳሚ ሲሉ ስለምሰማ ነው እንግዲህ በጣም ጎበዝና ምላሰኛ ሊኖቺክ ምናምን ላይ ምናምን ስለሚባል ለዛ ነው አንተንም ቀርቤ ላውራክ የፈለጉትና ከዛ ፊት ግን ስላንተ ማንነት በደንብ ብትነግረኝ ደስ ይለኛል። ቤተሰብ ፋሚሊ ምናምን እንደዚህ አይነት ስራ ጀምረህ ታውቃለህ? ሰርተህ ታውቃለህ? ግልጽ ሆነን ነው ራሺ እዚህ ጋር መደዋወቅ ያስፈልገናል። አረ ልክ ነህ። ያለው ነገር ሲያጫውተኝ እስቲ ስላንተ በደንብ። ያው እኔ ከፋሚሊ ጋር አይደለም የምኖረው ከወንድሜ ጋር ነው። ወንድሜው እዚህ አይደለም ያለው ውጭ ነው ያለው። ኦኬ። እኔ እዚህ ነው የምኖረው። እናትና አባታችን ጎንደር ነው ያሉት። ግን እነሱ የሚያውቁት በመንግስት ድርጅት ተቀጥረን እንደምንሰራ ነው እንጂ ኦኬ ይሄን ስራ እንደምንሰራ አያውቁም። ወንድሜ የት ነው ያለው ያልከኝ? ወንድሜ ኳታር ነው ያለው። ኦኬ። እሱ ኳታር፣ አንተ እዚህ ምንድነው የምትሰሩት? እስቲ ጋር ወንድሜ ኳታር ሀገር ነው የሚኖረው እንደነገርኩህ። እዛ ኳታር ሀገር የሚሰሩ ኢትዮጵያውያን ሴቶችን በፍቅር እያጠመደ እነሱ እንደሚወዱት እርግጠኛ ሲሆን ገንዘብ እነሱ የሰሩበትን ገንዘብ ለምን ሀገር ቤት አንለወጥ ምናምን ገንዘቡን ልከን እዛ የሆነ ነገር ተሰርቶ ይጠብቀ ምናምን ብለው አሳምኗቸው ገንዘብ ይልክላችሁ እንዲልኩ ያስደርጋቸዋል። ወደኔ ማለት ወደ አዲስ አበባ ገንዘቡ ይላካል። ኦኬ። ከዛ በኋላ እነዚህ ፎርጅን ነገሮች አሉ፣ ስራው እየተሰራ መሆኑ ምናምን የሚያሰሩ ፎርጅን ነገሮች የራሳችን ሰው አለ እና በሱ እናሰራለን። ከዛ በኋላ ሙሉ ገንዘቡ ከእጃቸው መውጣቱን ሲያቅ አድራሻ ይቀይራል፣ ስልኩን አጥፍቶ ይጠፋል። ከዛ በኋላ በቃ ከሴቶቹ ጋር ያለው ጉዳይ ያበቃል። በምን አይነት መልኩ ነው ስልህ ከሴቶቹ ጋር በምን አይነት መልኩ ነው የሚሰራው? እንደ ፍቅረኛ ሆኖ ነው ወይስ እንደ ባል ተጋብተው እየኖሩ ነው? ግልጽ አድርግልኝ። ለትንሽ ጊዜ እንደ ፍቅረኛ ምናምን ከኖሩ በኋላ አንድ ላይ ይኖራሉ እንዴ? አንድ ላይ ይኖራሉ። ኦኬ። በቃ ወንድሜ መልከኛ ነው። ማንም ሴት አይታ የምትወደው አይነት ወንድ ነው። ተክለቁማና ያለው ቆንጆ ነው። እንደዛ ነው። ያው ሴቶች ደግሞ በጣም አይናቸውን ያምናሉ እንደምታውቀው። ከዛ በቃ በፍቅር ያጠምዳቸዋል። ምን ያህል ጊዜ ሆናችሁ ታዲያ? በዚህ ስራ 7 አመት ሆኖናል። ኦኬ። በጣም ቆይታችኋል። በ7 አመት ውስጥ በጣም በርካታ ብሮች ወደ ከ10 ወደ 20 ሚሊዮን ምናምን ብር ምናምን ሰርተናል። ብር ብቻ ወይስ ንብረትም ወደ 8 ምናምን የሚሆኑ ቤቶች በእኔ ስም አሉ። ኦኬ። አዎ። ታዲያ ወደ 8 ሁሉም ነገር ባንተ ነው? ሁሉም ነገር በእኔ ስም ነው ያለው። ምክንያቱም እንደዚህ የሚያደርግበት ምክንያት ቢያንስ በእነሱ አብሮ 80 ተፈራረሙ ነው። ከተፈራረሙ በኋላ ነው ይሄን ነገር የሚያደርገው። ኦኬ። ድንገት እንኳን በማከላቸው ብሬክአፕ ቢፈጠር ወደ ፍርድ ቤት ሄዳ ፍርድ ቤት ደግሞ ፍቺ ነው የሚጠይቀው። ፍቺ ሲባል ደግሞ ቤት ንብረት መካፈል ይኖራል። ይሄ ሳይኖር ቀድሞ በሁለቱ ስም ያለው በእኔ ስም ያዞርልኛል ማለት ነው። እሷን አታላት እንድትፈርም ምናምን ካደረገ በኋላ በእኔ ስም ይዞራል። ፍቺ እንኳን ብትጠይቅ የመካፈል መብት የላትም ማለት ነው። ስለዚህ ሙሉ ንብረት እነሱ ከሴቶቹ ጋር ያፈራውን ንብረት ወደ አንተ ነው የሚያዞረው ማለት ነው። አሁን ደን ብቸኛ እናቱ ልጅ ስለሆንኩኝ አምኖም ሰው ነኝ ስለሆንኩ በቃ ብቻ ወደ እኔ ነው የሚያዞርልኝ። ስለዚህ እሱ ከኳታር ይልካል፣ አንተ ከዚህ ያለው ነገር ማኔጅ የምታረጋው አንተ ነህ። በቃ እንደዚህ ነው ስራችን 7 አመት ውስጥ በቃ ግን ምንም እስካሁን የተያዛችሁበት አጋጣሚ የለም? በ7 አመት ውስጥ ጭራሽ ምን ማስረጃ ተገኝቶ ነው የምንያዘው? ማስረጃ ላይገኝ ይችላል፣ ግን ያው እንደዚህ ያደረጋችኋቸው ቤተሰቦች ምናምን ዝም ይሏችኋል? ያው ዝም ሳይሆን እኛ በጥንቃቄ ነው እንቅስቃሴያችንም ቁጥብ ነው። ብዙ ቦታ አንታይም። እኔም እንደምታየኝ አሁን ስታየኝ ሀብታም አልመስልም። እሱ ልክ ነው። እንግዲህ በቀለል ያለ አለባበስ እንደማንኛውም የቀን ሰራተኛ ምናምን እንደሚለብሰው አለባበስ መለብሽ የምዞረው አካውንት ውስጥ ያለውን ገንዘብ እኔና ፈጣሪና ወንድሜ ነው የምናውቀው። እንደማንኛውም ምግብም ከጉሊት ምናምን ቲማቲም፣ ሽንኩርት እየገዛው ነው ይዤ የምገባው። አለባበስ እንደዚህ ኖርማል ነጠላ ጫማ በቁምጣ ነው ሰፈር ውስጥ መንቀሳቀሰው። መቼስ የልጅ ብር አለው ብሎ የሰፈር ሰው አይጠረጠርም በዚህ ሁኔታ ሲያይ። ስለዚህ ላለመያዝ እታች ወርደህ ከታችኛው ማህበረሰብ ጋር ደሃ መስለህ ተመሳስለህ ነው የምትኖረው ማለት ነው? በትክክል። ኦኬ።
ስለዚህ ምንም አይነት ፍንጫዬ ማንንም አይጠረጥርም ምንም አይነት ነገር ማለት ነው። ህግ ምንም ቤተሰባችን ከኛ የሆነ ነገር ማድረግ ይችላሉ ብለን እናስባለን እንጂ ህግ ምንም ማድረግ አይችልም። ፍርድ ቤት ደግሞ ያለ ማስረጃ ምንም ነገር ማድረግ አይችልም። ማስረጃ ደግሞ የላቸው አምኖ ነው የፈረሙት። ሰው አምኖ የፈረመውን በራሱ የፈረመውን ደግሞ መክሰስ አይችልም። እሱ ልክ ነው። ትንሽ ይከብዳል። ግን ቢሆንም ያው ለማግኘት እስከሆነ ድረስ የሆነ ጠንካራነታችሁንና ቆራጠኝነታችሁን ወድጄላችኋለሁ። ያው ጊዜው የጥሎ ማለፍ ነው። እኔ ትዳር ፍቅረኛ ምናምን አልፈልግም። ሴቶች የገቢ ምንጭ ናቸው ለኔ። ኦኬ አንተ ሴትን ፈልገው ለብርና ለሴክስ ነው? በቃ የገቢ ምንጮች ስለሆኑ ሴቶች ትዳር ምናምን በሚለው ነገር መታሰር አልፈልግም እኔ። ኦኬ ለነገሩ ልክ ነው። እስር ቤት ነው ትዳር። እውነት ነው። ስለዚህ ከኔ ጋር ለመስራት ፍቃደኛ ነህ ከሆነ በዚህ ዙሪያ? በሚገባ እንደዛ ከሆነ ያው ያስገኝ እንጂ እኔ ምን ነገር መስራት ዝግጁ ነኝ። በቃ እንደዛ ከሆነ ያው በሽፋን ነው የምንሰራው። ሽፋን ስልህ እንደዚህ ሜካፕ ቤት ጥፍር ቤት ምናምን እናደርግና ከፊት ማለት ነው። ከጀርባ ግን የኛ ምን ሰበሰበበት ቦታ አለ፣ የምናወራበት ቦታ አለ ምናምን ነገር ኮምፒውተሮች አሉ። ከውጭ ምናምን ሲመጡ የሚነገረን ማለት ነው። እናጠምድበት ሁሉን ማስረጃ የምንከታተልበት አለ ከውስጥ። በውጭ በኩል እንዳልኩክ በፀጉርና በጥፍር ቤት ሽፋን ነው የምንሰራው። ውስጥ ስራችንን እንሰራለን። ለዛም ደግሞ የግድ ንግድ ፍቃድ ማውጣት አለብን ምናምን ነገር አይደለ? አዎ። ንግድ ፍቃዱን ደግሞ ያው እኔ እናንተ በሼራውን ለመስራት እንደተስማማ ነው። ፍቃዱን በሁለታችን ስም ስለሚወጣ ያው ሰው አለኝና እዛ ሰነዶቹን ይዣቸው መጥቻለሁ ማለት ነው። እሺ። እና ሰነዶቹ ላይ ተፈርመና እናስገባቸዋለን ማለት ነው። እኛ ሰነዶቹን ደስ ይለኛል። እነዚህ ላይ ፈርምልኝና ያው ከታች እኔ ፈርማለሁ። እሺ። ሶስቱ ላይ ፈርምልኝና እሺ። በቃ ያው ቀላል ነው። ማንበብም አይጠበቅብህም። ያው እንዳልኩ ትርፍ ላለው ነገር ስለሆነ ሁሉም ነገር በማንበብ ጊዜን አታጥፈው። ፈርመና እኔም ስለቸኮልኩኝ በቃ ቶሎ ሲጄ ስራውን ላስጀምርና ነገ ከነገ ወዲያ ተገናኝተን መሆን ስላለበት ነገር እንወያያለን። በጣም ነው የማመሰግነው። እሺ ወንድሜ በጣም ደውልልሃለሁ። አመሰግናለሁ በጣም ቅድም ደወልኩኝ መጨረሻ በሱ ደውልልኝ። እሺ አመሰግናለሁ። ሰላም ተመልካቾቻችን እንደምንድናችሁ እንደምንከርማችኋል። እንግዲህ አንድ እህታችን እንግዲህ ውጭ ሀገር ሆና በላከችልን የድምጽ መልእክት መሰረት በሰጠችን ማስረጃዎች ይገኝበታል ወደ ተባለበት ቦታ ሁሉ ሄደን ከልጁ ጋርም ተገናኝተን በስራ ምክንያት ሁሉን ነገር ጨርሰን እንግዲህ የእህታችንን ንብረት ቤት አስመልሰናል ማለት ነው። እህታችንም እንግዲህ ለሀገሯ በቅታ እንግዲህ ያው ንብረቷን ለመቀበል እንግዲህ እኛ ጋር መጣለች ማለት ነው። እህታችን በመጀመሪያ እስቲ ስለ ተሰማሽ ነገር በደንብ ብታጫውቺንና ስለነበርሽበት ነገር ትንሽ ብትነግሪኝ። እኔ እግዚአብሔር ይመስገን እኔ በጣም ደስ ብሎኛል። እውነት በዛ ሰዓት እኔ በጣም ተስፋ ቆርጬ ነበር። እኔ በቃ መሞት ነበር እያሰብኩት የነበረው። ግን አሁን በጣም ደስ ብሎኛል። እግዚአብሔር ይመስገን። መቼስ እግዚአብሔር ይክሳል፣ እንደሰው አይደለም። በጣም ደስተኛ ነኝ። ለአመታት የለፈውበት ገንዘቤ ተመልሶልኛል፣ ንብረቴ። አንተንም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ያው እንግዲህ በእኛ በኩል የምንችለውን ነገር እንግዲህ አድርገናል። አንቺም ከዚህ በኋላ ያሰብሽውን ይሄ ራሴን ማጥፋት ነው ምንም ነገር አቆመሽ። እንግዲህ ንብረትሽ እጅሽ ገብቷል። ከአሁን በኋላ አዲስ ህይወት መጀመር ትችላለሽ። ኧረ በፍጹም ከዚህ በኋላ የምን ራስ ማጥፋት፣ ራሴን አሻሽዬ የራሴን ስራ ጀምሬ እኖራለሁ። በጣም ነው የማመሰግነው። እንግዲህ ሙሉ ማስረጃው እዚህ ውስጥ አለልሽ ማለት ነው። እሺ በጣም ነው የማመሰግነው። አመሰግናለሁ በጣም። አትጨናነቂ። ያው እንግዲህ እኛ በምንችለው መንገድ ሁሉ ይሄን ነገር አድርገናል። አንቺ እንግዲህ ከዚህ በኋላ ያለውን ህይወትሽን በስነ ስርዓት ለመምራት ሞክሪ። እሺ እንደዚህ እንዳትሸወጂ ማለት ነው። እሺ በጣም ነው የማመሰግነው። እናንተንም በጣም ነው የማመሰግነው። እንደዚህ ለሰዩ የደረሳችሁ ነውና እግዚአብሔር ይድረስላችሁ። እኔ እንኳን የእናንተን ውለታ መመለስ የምችልበት አቅም የለኝም። እኔ እውነት አልመሰለኝም ነበር ከመጀመሪያው። ያው ውሸት መስሎኝ ነበር። እንግዲህ ማህበራዊ ሚዲያ ላይ ብዙ ውሸት እናያለንና እንደዚህ በፍጥነት የምትደርሱልኝም አልመሰለኝም ነበር። በጣም ነው የማመሰግነው። ችግር የለም አትጨናነቂ። ያው ከአሁን በኋላ ላለው ህይወትሽ እንግዲህ በደንብ ራስሽን አዘጋጅተሽ እንዳትሸወጂ እንዳሁኑ። ኧረ በፍጹም ከዚህ በኋላ ማንዴ ይሄ እኮ አይደለም ለኔ ለሌሎች ሴቶች እንኳን እኮ መማሪያ የሚሆን ታሪክ ነው። እንግዲህ የኔን ታሪክ አይቶ የሚሸወድ ካለ በጣም ከባድ ነው። እንግዲህ በእኔ ይማሩ ሌሎች እህቶች። በቃ እንግዲህ ያለው ነገር ይሄ ነው።
እኛን አምነሽን ስለመጣሽ እኛም በጣም ነው የምናመሰግነው። እንግዲህ አላሳፈርንሽም፣ ንብረትሽንም አስመልሰንልሻል ማለት ነው። አዎ በሚገባ በጣም አኩርታችሁኛል። እግዚአብሔር ይስጣችሁ። አመሰግናለሁ። እንግዲህ ቤተሰቦቼ የእህታችንን ንብረት እንግዲህ አስመልሰናል ማለት ነው። እናንተም እንግዲህ የተበላችሁት ንብረትም ካለ የተወሰደባችሁ ንብረት ካለ እንድፈትላችሁ የምትፈልጉት ፍቅረኞች ካላችሁ ታች በምናስቀምጥላችሁ ስልክ ቁጥር ደውሉልን። እናመሰግናለን። ሀገር ላይ አልበላም ማለት የከራይና ያገኘሁትን ገንዘብ እና ቤትን ይሰዳችሁ እኔ እንደዛ የምታስበው እኔ ግን እየወጣሻለሽ? አዎ አንተ በደንብ ታውቀኛለህ። አንተ ነው ወንድምህ ተመሳጥራችሁ እኔ ሜዳ ላይ ለመጣል ያን ያክል ሴራ እንዴት ታሰራላችሁ? እኔ ላይ ምን በድያችሁ ሆነ? ቤተሰቤን ጥዬ ሀገሬን ጥዬ ወንድምህ ብዬ ስለሄድኩ ያምሻል። ዶክተር ጋር ታይማሻል እና እኔ ስራ አለ ሌባ ነው። በጣም ሌብነትን ስለነገርኩ ነው። በጣም ጤነኛ ነኝ፣ በጣም ጤነኛ ነኝ። አዎ ንብረቴ ልትወስዱ ስትሉ በጣም ታመሜ ነበር። አሁን ግን እግዚአብሔር ይመስገን እግዚአብሔር ይመስገን። እንደሱ አይደለም፣ እንደናንተ አይደለም። ወደስ ሲጀማመር እንደዚህ ነው የሚያደርገው። ሴትዮ እኔን አትከታተኝ ቢሻ አጋጥሻለሁ። ንብረትን ወደኛ አፍርኩበት ነው። ገብቶሃል አይደለ? ጭራሽ ከሱ ጋር